ክረምት ሲመጣ የቤታችሁ ጣራ በአንድ በኩል ቢያፈስና እናንተ ደግሞ ቁጭ ብላችሁ ቤት ውስጥ ብትጮሁ፣ ብታለቅሱ፣ ብትንጫጩ፣ እሪ ብትሉ፣ አገር እያዝ ብትሉ፣ ጎረቤቱን ሁሉ ብታሰሙ፣ አካባቢ ሁሉ ቢሰማ የእናንተን ቤት የሚያስተካክልላችሁ ሰው አለ? በፍጹም ማንም መጥቶ የእናንተን ቤት ሊያስተካክል አይችልም። ለምን አትታነቅ? ማንም አያስተካክልም አንተ እያለ። ከዛ ይልቅ ትልቁ መፍትሄ ያንን ከላይ የሚያፈሰውን ቀዳዳ ለመድፈን ምን መሳሪያ ያስፈልጋል ብሎ መሳሪያን አንስቶ የሚከተከተውን ከትክቶ የሚቆረጠውን ቆርጦ በዛ በቀዳዳው ልክ ሲሆን ያኔ ወስዶ እዛች ቀዳዳ ላይ መድፈን። ከዛ በኋላ ምንም ዝናብ የሚባል ነገር አይፈስም። ቤትህ ላይ አይደለም ብርድ ልብስህን ለብሰህ ራቁትህን ብተኛ ዝናብ አይነካ። ከዛ በኋላ የሁል ጊዜ መፍትሄ አስቀመጥክ ማለት ነው። በሀገራችን ላይም ያለው እንደዚሁ ነው፣ ተመሳሳይ ነው። እኔ በጣም የሚገርመኝ ነገር ግማሾቹ በቲክቶክ፣ ግማሾቹ በዩቱብ፣ ግማሾቹ በቴሌቪዥን፣ አንዳንዱ እየሄደም ሊጮህ ይችላል። በዚህ ሁሉ መጮህ ምን ትርጉም አለው? ከብዙ ሺህ ጩኸቶች ይልቅ አንድ ድርጊት ወይም ደግሞ አንድ ተግባር ይበልጣል። በጣም የሚገርመኝ እኔ አንዳንድ ሰው አባቶች ዝም አሉ፣ እነሱ መቅደም አለባቸው፣ ለምን አይናገሩም፣ መግለጫ ለምን አይሰጡም ይላል። እሺ ብለው ተመራርጠው 1 2 3 ሰዎች መግለጫ ሲሰጡ እንዴት እነከሌ ብቻ መግለጫ ይሰጣል? ሌሎቹ እንዴት ነው? ተኙ፣ ምን አስበው ነው ይላል። እሺ ብሎ ሌላኛውም ሲጨመር ሌሎቹስ እነከሌስ? እያንዳንዱን ሰው ሲቆጥር ይውላል ማለት ነው። እያንዳንዱ ሰው ሲቆጥር ይውላል። እንደነ ጴጥሮስ መሆን አለባችሁ ይላል። ለምን አንተ እንደነ ጴጥሮስ አትሆንም? ለምን አንተ እንደ ድሮ ወጣቶች፣ እንደ ድሮ ጀግና ወጣቶች አትሆንም? ሁሉ ጊዜ በቃ የሆነ እንከን የሆነ ችግር ብቻ እየፈለግን ያንን ዩቱባችንን እና ቲክቶካችንን ወይም ደግሞ ቴሌቪዥናችንን የሆነ ቫይራል የምናወጣበት መንገድ ነው የምንፈልግ። ነገ እንደምንሞትና እንደማንሞት እኮ ምንም የምናውቀው ጉዳይ የለም። ሁሉም ሰው በገንዘብ ብቻ የተመታ ነው። በነገራችን ላይ ነገ እንሞታለን አንሞትም አናውቀውም። በጣም ብዙ ሰው አብሮን የነበረ አሁን ግን የሌለ በጣም ብዙ ሰው ለምን እንደማናስብ ለምን የሆነ ሰብአዊነት እንደማይሰማን ይገርመኛል። ብዙ ሰው ብዙ አስከሬኖቹን ባንድ ላይ አድርጎ ይለቅና ቲክቶክን ቫይራል ማውጣት ይፈልጋል።